ክቡራትና ክቡራን ተመልካቾቻችን ዛሬ እዚህ የምንገኘው በጎንደር ዙሪያ ወረዳ ጎረባ ጊዮርጊስ በሚባል አዲስ የተገኘ ቅርስ ላይ ነው። በዚህ ቅርስ ላይ ጎንደር ዩኒቨርሲቲ ከጎንደር ዙሪያ ወረዳ ባህልና ቱሪዝም ጋር በመቀናጀት ጥናትና ምርምራቸውን እያደረጉ ይገኛሉ። ይህ ቅርስ እንግዲህ ጥናቱ እንደሚያመለክተው ከሆነ ከ15ኛው እስከ 16ኛው መቶ ክፍለ ዘመን ድረስ የተሰራ እንደሆነ ይነገራል። በአጼ ሰርፀ ድንግል ዘመነ መንግስት እንደተሰራ ነው ጥናቶች የሚያመለክቱት። አዲስ ቅርስ ነው፣ ገና ጥናት እየተደረገ ነው። አርኪኦሎጂስቶች፣ የታሪክ ተመራማሪዎችና እንዲሁም የኪነ ህንጻ ባለሙያዎች በዚህ ቅርስ ላይ ከፍተኛ ጥናት እያደረጉ ይገኛሉ። ቅርሱ እንደምትመለከቱት እንግዲህ ከመሬት በታች ተቆፍሮ የተገኘ ቅርስ ነው። ጽላቶች፣ የተለያዩ የቤተክርስቲያን ቁሳቁሶችና ጸናጽሎች፣ ልዩ ልዩ የቤተ ክርስቲያኒቱ መገልገያዎች እንደተገኙና በቅርስነት እንደተመዘገቡ ነግረውናል። እሱንን ወደ ኋላ አካባቢ ሄደን የምናየው ይሆናል። ነገር ግን የዚህ ቅርስ መገኘት አካባቢው ላይ ያለው ፋይዳ ምንድን ነው? ይህ ቅርስስ ምን ያህል ካሁን በፊት ለነበሩ የታሪክ ባፈ ታሪክ የሚነገሩ ታሪኮች ምን ያህል ያጠናክርናል የሚለውን እንግዲህ ከተመራማሪዎቹና ጥናቱን እየሰሩ ካሉ ሰዎች አንደበት የምንሰማ ይሆናል። ዞሮ ዞሮ ግን ይህ ቅርስ ጎረባ ጊዮርጊስ ተብሎ በመጠራት ይታወቃል። ባፈ ታሪክ በጣም ብዙ ይነገርለት የነበረ ቤተክርስቲያን፣ ነገር ግን አሁን በቅርብ ጊዜ በቁፋሮ የተገኘ ትልቅ ቅርሳችን ነው። ለሚመጣው ትውልድ ምን ሊያደርግልን ይችላል? ምንድነው ጥቅሙ? ለአካባቢው ማህበረሰብ፣ ለሀገራችንስ ምንድነው ያለው ጥቅም የሚለውን ከባለሙያዎች ጋር አብረን ቆይታ እያደረግን የምናስጎበኛችሁ ይሆናል። ጎረባ ጊዮርጊስ በዚህ መልክ አግኝተነዋል። እስኪ እንግዲህ ሙያተኞችንም እያወራን አርኪኦሎጂስቶችን በአካባቢው ላይ ያሉትን የሸክላና የማዕድን ቅሪቶችን እየሰበሰቡ ጥናት በማድረግ ላይ ይገኛሉ። እንግዲህ ጥናቶቹ እንደሚሉት ወይም ደግሞ አርኪኦሎጂስቶች እንደሚናገሩት የሚገኙት ቅርሶች ከአሁን ከ15ኛው ወይ ደግሞ ከጎንደሪያን ዘመነ መንግስት በፊት ወይም ደግሞ በኋላ ያለ ትልቅ ከተማ እንደነበረ ነው አካባቢው እንግዲህ የሚያመላክተው። አካባቢው ትልቅ ከተማ ነበር የሚለውን ለመደምደም ግን ገና ብዙ ጥናትና ምርምሮች ያስፈልጉታል። እሱን እንግዲህ ባለሙያዎች ምን ይላሉ? ምን እየተደረገ ነው? ምንስ አስተዋጽኦ ያበረክታል? ያለው ሚና ምንድን ነው? ፋይዳውስ ምንድን ነው የሚለውን ከባለሙያቶች የምንሰማ ይሆናል። አጋጣሚ ያው ታሪኩን ባፈ ታሪክ ያውቁት ስለነበረ ይህንን ቦታ ቤተክርስቲያን እንደነበረ ያውቃሉና ቤተክርስቲያኑ መልሶ ለመገንባት በሚያደርጉት እንቅስቃሴ ቁፋሮ ሲጀምሩ ያው የህንፃውን ፍርስራሽ ስላገኙ እሱ የሰሩ ሲሄዱ የተገኘና የወጣ የህንፃ ፍርስራሽ ነው። እንግዲህ ታሪኩ በትክክል ይሄ ነው ተብሎ አይገለጽም አሁን። ነገር ግን ወደፊት ጥናት ያው እንደምታየው ጎንደር ዩኒቨርሲቲ መምህራንና ተመራማሪዎች እዚህ ቦታ ላይ ዛሬ ይዘናቸው መጥተናል። እነሱ ሰርቬይንግ እየሰሩ ነው። አጠቃላይ ዙሪያውን ከተማ እንደነበረ የሚያሳዩ ቅሪተ አካሎችን ስለተገኙ እነሱ መሰረት አድርጎ ጥናት እየተሰራ ነው። ዋና መነሻው ያው ይሄ ፍርስራሽ ነው። እሺ፣ ሸጋላ ፈቃዱ እባላለሁ። በጎንደር ዩኒቨርሲቲ ታሪክና ቅርስ አስተዳደር ትምህርት ክፍል ውስጥ የአርኪኦሎጂ አስተማሪ ነኝ። በዚህ ምርምር ውስጥም የምርምር ቡድኑ አባል፣ የአርኪኦሎጂ ክፍል አባል ሆኜ እየሰራሁ እገኛለሁ ማለት ነው። መልካም። እንግዲህ ከጅምሩ ጀምሮ አብረህ እንደነበርክ ነው ያለኝ መረጃና ይሄ ቅርስ የዚህ ቅርስ መገኘት ጎንደር ዩኒቨርሲቲ ከሚሰራቸው የቅርስ ጥናት ምርምሮች ጋር ተያይዞ ያለው ፋይዳ ምንድን ነው? የዚህ ቅርስ መገኘት ምንድን ነው ያለው አስተዋጽኦ? ቅርሱስ ወደ የትኛው መቶ ክፍለ ዘመን ይዞን ይሄዳል? በጣም ጥሩ። እንግዲህ ከአመት በፊት መሆኑ ነው በማህበረሰቡ ተቆፍሮ ከተገኘ በኋላ ይሄ ቅርስ ወዲያው በሚዲያ እንደተነገረ የጎንደር ዩኒቨርሲቲ ከፍተኛ አመራሮችና የታሪክና ቅርስ አስተዳደር ትምህርት ክፍል ውስጥ የሚገኙ የሙያው የዘርፉ ባለሙያዎች መተን ካየን በኋላ በዚህ ቅርስ ላይ ኢሚዲየትሊ መደረግ ያለባቸው የአጭር ጊዜና የረጅም ጊዜ እቅዶችን አስቀምጠን ተለያየን። በዛ መሰረትም ዩኒቨርሲቲው በአጭር ጊዜ የያዛቸው ቅርሱን ከጥፋት መታደግ፣ ክረምት እየመጣም ስለነበረ ቅርሱን ከጥፋት መታደግ ነበር የነበረው። እሱን ለማድረግም ማየት እንደሚቻለው አጥርና ሸልተር መስራት ነበር የነበረው። በጊዜው እንግዲህ ኮሮናም የነበረበት ወቅት ነው። በጣም የገንዘብ እጥረት የነበረበት ወቅት ነው። ግን የጎንደር ዩኒቨርሲቲ ቅድሚያ ከምሰራቸው ስራዎች የቅርስ ጥበቃ ስራ ቅድሚያ ከምሰራቸው ስራዎች አንዱ ነው ብሎ በማሰብ ይሄ ቦታ እንደምታዩት ቅርስና ሸልተርና አጥር እንዲኖረው ተደርጎ ቀጥታ ወደ ጥናት ነው የተገባው።
እንግዲህ ይሄ ቅርስ ወደ መቼ ዘመን ይደርሳል የሚለው እንግዲህ በጥናት ላይ ነው። ቡድኑ በ3 እንትኖች የተከፈለ ነው፣ ክፍሎች የተከፈለ ነው። አንደኛው የታሪኩን ክፍል የሚያጠና ነው። ሁለተኛው የአርኪኦሎጂውን ክፍል፣ ሶስተኛው በኪነ ህንጻ ዙሪያ የሚያጠነጥነው ቡድን አለ በቡድኑ ውስጥ ማለት ነው። ይህን ቦታ ከሚያጠናው ቡድን ውስጥ 3 ክፍል አለ ማለት ነው። እንግዲህ እስካሁን በደረስንባቸው መሰረት ይሄ ቦታ በአጼ ሰርጸ ድንግል እንደተሰራ መረጃዎች ያመላክታሉ። የአጼ ሰርጸ ድንግል ዜና መዋዕል ላይ ቦታው እንደ አንድ በጊዜው ከነበሩ ትልልቅ ቦታዎች ወይም ደግሞ ከሚታወቁ ቦታዎች አንዱ እንደሆነ ይጠቅሳል። በኋላም በጎንደር ዘመን በጣም ትልቅ ቦታ እንደነበረ የነባካፋና ያጼ ኢያሱ ክሮኒክ ላይ ተጠቅሷል። በኋላም በ18ኛው መቶ ክፍለ ዘመን 17 ከምናምን ማለት ነው ጀምስ ብሩስ በሰፊው ይጠቅሰዋል ይሄን ቦታ ጎራባን ማለት ነው። ስለዚህ እስካሁን ባለን ኦፍ ኮርስ ጥናቱ ገና በሂደት ላይ ያለ ነው። ታሪኩን ስንሰማኛ ያው ቀደምት ነው የሚባል አካባቢ ስንጠይቅ ትላልቆችን በአሮጌው ቤተክርስቲያን ጎረባ ጊዮርጊስ ይባል ነበር ይሉና እና እዚህ አካባቢ ደብር እንደነበር ያመላክታል። አሮጌው ቤተክርስቲያን ጎረባ ጊዮርጊስ ይባላል። እኛም አንገባም ነበር። ሚቶቻችንም ሲነግሩን እዛ ግድም አካባቢ መሄድ የለም ነበር እና ዘንዶ ነበረው የሆነ ደን ነው የነበር ቅጠላ ቅጠል ሲሚዛ የሚባል ቅጠል ነበር አይታይም ነበር። አሁን እኛ ተደረስንም ነበር ሲሚዛው አሁን የፈለሰ እና በዚያ ምክንያት ነው እኛ ይሄን እንደዚህ ለማድረግ በቃ ነው። በመገኘቱ ምን ተሰማችሁ? አይ ያው እኛ ይሄን ስናገኝ በጣም ነው የተደሰት ነው። ምክንያቱም ይሄን ብቻ አይደለም ታሪካዊ ጽላቱን ተገኝቷል። ጽላቱ ብቻ በመገኘቱ በጣም ትልቅ ታሪክ ነው። እሱን ባገኘ ነው በጣም እኛ ተደሰትን። ለኛ ሳይሆን ለሀገሩ ጽላት ማለት እንግዲህ አሁኑ አይደለም ያ የድሮ ነበረድ ነው ጽላቱ የተገኘው ራሱ ታሪካዊ ጽላት ነው የተገኘው እና በዚያ ሁሉም እኛ ብቻ ሳይሆን አጠቃላይ በዚህ አካባቢ ያለው ሳይሆን ይሄ ታሪክ ለኢትዮጵያ ጨምሮ የሚያገለግል ታሪክ በመሆኑ ሁሉንም ሰው ያስደሰተ ነው ብዬ ነው እኔ በራሴ ማመን እንጂ ለኛ ብቻ ሳይሆን የቀደምት ታሪካችን የሚያስታውቅ ስለሆነ በጣም ትልቅ ነገር ነው ብለን የተደሰትን። ምንድነው የመገኘቱ በጣም ትልቅ ፋይዳ አለው፣ ታሪካዊ ፋይዳ አለው። አካባቢው በተለይ ይሄ አካባቢ ትልቅ የታሪክ ቦታ እንደሆነ የሚያመላክት በመሆኑና በአፈ ታሪክ የሚወራውን በተግባር ያረጋገጠ መሆኑ በተለይም ደግሞ በመካከለኛው ክፍለ ዘመን ጎንደር እንደሚታወቀው ትልቅ የኢትዮጵያ የፖለቲካ ሴንተር በመሆኑ የተነሳ ይሄ አካባቢ ደግሞ በተለይ ደንቢያ እንዲሁም በድሮ አጠራርም በጌምድርም አንዳንዴም ደንቢያ ተብሎ ይጠራል። ይሄ አካባቢ ትልቅ የታሪካዊ ቦታ መሆኑን ያረጋገጠና ይህም ደግሞ ዋናው መረጃ ነው። በይዘው ጎረባ ብቻ አይደለም ብዙ እንደዚህ ያሉ የተቀበሩ ብዙ የታሪክ መረጃዎች አሉ፣ ብዙ ምርምር የሚያስፈልጋቸው። ለምሳሌ ይሄ አካባቢ በነጃሙስ ብሩስ መጽሐፍ እንዲሁም ደግሞ በሳርቧክሳ ጦርነት በነበረበት ጊዜ በነሚካኤል ሶል ጊዜ ትልቅ ቦታዎች እንደነበሩ የሚያመላክትና የታሪካዊ መረጃ የነበረ ከእንፍራዝ ታሪክ ጋር የሚያገናኝ ታሪክ አለው። ከደንቢያ ጋር ታሪክ የሚያገናኘው አለው። ከጎንደር ታሪክ ጋር የሚያገናኘው አለውና ትልቅ መረጃና ጎንደር ዙሪያ ትልቅ የታሪክ ሴንተር መሆኑን ያመላክታል። እንግዲህ የተከበራችሁ ተመልካቾቻችን ይህ ከጀርባ የምትመለከቱት ቤተክርስቲያን በቁፋሮ ከተገኘው ቤተክርስቲያን ላይ የተገኘው ጽላትም ቅርሶችም በጊዜያዊነት ወደዚህ ቤተክርስቲያን ገብቶ አገልግሎት እንዲሰጥ ተደርገዋል። ጎረባ ጊዮርጊስ የሚል በነባሩ የቀደምት ስሙ ተሰይሞ ጎረባ ጊዮርጊስ በመባል የሚጠራ የጊዮርጊስ ቤተክርስቲያን ነው። ተጨማሪ ታሪክ የማንነታችንን በደንብ የሚያጠናክሩ ቅርሶች ናቸው ብለን እንጠብቃለን። አካባቢው በአጠቃላይ የሚታየው ስብርባሪ የሸክላዎች የኪነ ህንጻ ግኝቶች አሉ። እነሱ እየተለቀሙ ጥናት እየተደረገባቸው እንደሆነ መስክ ላይ ያየናቸው ባለሙያዎች አሁንም እንደምናየው ከማዶ ጥናት እያደረጉ ስብርባሪዎችን እየፈለጉና በአርኪኦሎጂ ምርምር እያደረጉ ይገኛል። እንግዲህ የታሪክ ተመራማሪዎቹ የአርኪኦሎጂስቶችና የኪነ ህንጻ ተመራማሪዎቹ ስራ ላይ ናቸው። እንደምትመለከቱት ወደፊት ምን አይነት ታሪክ ሊነግሩን ይችላሉ፣ ምን አይነት የምርምር ውጤት ላይ ደርሰው ለማህበረሰባችን የሚጠቅም ነገር ይሰጣሉ የሚለውን አብረን የምናየው ሆኖ በተጨማሪ ግን የኛ የማህበረሰቡና የመንግስት ትልቅ ርብርብ ያስፈልጋል የሚል ትልቅ እምነት አለን። መልካም። ያው እንደምታዩት በዚህ አካባቢ የተለያዩ ስትራክቸሮችን ታያለ። አይሶሌትድ የሆኑ ስትራክቸሮችን ታያቸዋለ። ቁጥራቸው በዛ ያለ ነው። ከስትራክቸሮች አካባቢ ሰርፌስ ላይ የሚታዩ ቆየት ያሉ ማቴሪያሎች አሉ። በተለይ የሸክላ ስብራዎች በየቦታው ታያለ። ከዚህ ስትራክቸር ቀጥሎ ደግሞ እዚህ ጋር የሚታይ ቤተክርስቲያን አለ።
ይሄ ቤተክርስቲያን ቀደምት ቤተክርስቲያን ነው። ከአርኪቴክቸሩ ወይ ደግሞ ከተጠቀሙበት ማቴሪያል ስናይ ቀደምት ቤተክርስቲያን መሆኑን ያመለክታል። ስለዚህ ይሄን አካባቢ ሶሮ የሆነ ሰርቬይ ቢደረግበት ምናልባት በጎንደራይን የመጀመሪያው ፔሪድ ወይ ከጎንደራይን ፔሪድ የነበረውን የሴትልመንት እንቅስቃሴ እዚህ አካባቢ የነበረው እንቅስቃሴ መረጃ የሚሰጥ ነው። ግን ሶሮ ሊመጠናት አለበት። ፕሮፐር ሰርቬይ መካሄድ መቻል አለበት። እንደገና ቤተክርስቲያኑ ጋር ያሉትም ዘመን በባህላዊ የተቆፈሩ የተገኙ ማቴሪያሎች አሉ ቆይት ያሉ የሚያመላክቱ ቀሪዎቹን በአግባቡ ቆፍሮ በሲስተም ተቆፍሮ የአካባቢውን ታሪክ የነበረውን ታሪክ በአግባቡ መመዝገብ ያስፈልጋል እና ለዛ ይሄ ቦታ ይሄ ቤተክርስቲያን ቅድመ ግንብትን ይሰጣል እና ይሄንን ከአካባቢው ኦራል ትራዲሽን ከዘመኑ ከነበሩ ዶክመንቶች እንዲሁም መሬት ላይ የምናገኛቸውን ማቴሪያሎች ተቆፍረው የሚገኙትን ማቴሪያሎች በማጣመር ስለ አካባቢው አጠቃላይ ፒክቸር ወደፊቱ ለማግኘት ያስችላል ብዬ አስባለሁ። ግን ብዙ ስራን ይጠይቃል። ብዙ ምናልባት የባለሙያ ከተለያየ ፊልድ ባለሙያም ሊያስፈልግ ይችላል። ብዙ ማቴሪያሎችም ሊያስፈልግ ይችላል ኤክስካቬሽኑን ለማካሄድ። ግን መጠናት ያለበት ነው። አንደኛ ቶፖግራፊውንም ስታየው ከአካባቢ ወጣ ያለች ናት። ዛጋ ያለችዋን ስትራክቸር ስታያት ኮማንዲንግ እንትን ያላት ናት፣ ኮማንዲንግ ፖዚሽን ያላት ናት እና ምናልባት እዛ አካባቢ ያለው ኤሊት ስትራክቸር ወይም ደግሞ ኤሊት ሴትልመንቶቹን የሚያሳይ ሊሆን ይችላል። እዛ ጋር የምናየው ስትራክቸር ከኤሊቱ እና ከእንትኑ ጋር ደግሞ እዚህ ጋር የሚያሳየን ስትራክቸር በተለይ ቤተክርስቲያኑ እንትን ቦታው ወሳኝ ቦታ እንደነበረ ዝም ብሎ ተራ ሴትልመንት ሳይሆን ምናልባትም የነገስታት ወይም ደግሞ የአካባቢ ሹማምንት መኖሪያ እንደነበረ ያመላክታል። ግን ይሄ መቼ የሚለውን በአግባቡ እንትን ለማለት ብዙ ኤክስካቬሽን ስራዎችም መስራት የሰርቬይ ስራዎች መሰራት አለባቸው። ግን ቦታው ትልቅ ቦታ እንደሆነ አመላካች ነገሮች ሰርፌስ ላይ እናያቸዋለን። ስትራክቸሮቹም ማቴሪያሎቹም እንደገና ቤተክርስቲያኑ ጋር ያለው ኤሌመንት ያንን የሚያሳይ ነው። ለምሳሌ ጎንደር የምንለው ከ19ኛው ክፍለ ዘመን ጀምሮ በተለይ በፖለቲካል ሂስትሪ ላይ ሮል ያለው አካባቢ ነው። ከዚህም ወደ ሀይቁ ጋር ስትሄድ ብዙ ቦታዎች አሉ ወደ ሀይቁ ዳር ላይ ያሉ እነ ኢንፍራዝን መጥቀስ ይቻላል። እነ ጉዛራ ወደ መሀል ላይ እነ ጎርጎራን መጥቀስ ይችላል። ብዙ እንትኖች አሉ፣ ሴትልመንት ካምፖች አሉ፣ ቦታዎች አሉ እና ፐርሃፕስ ይሄ የዛ አካል ሊሆን ይችላል። ምናልባት ከጎንደር በፊት የነበረ ሴትልመንት ኤሪያ ሊሆን ይችላል፣ ከጎንደር በኋላም የቀጠለ ሊሆን ይችላል እና ያንን ለመመለስ ቤዚካሊ ስራው በአግባቡ መሰራት መቻል አለበት። ያሉት የታሪክ መዛግብት በደንብ መፈተሽ መቻል አለባቸው። የአካባቢውም ሰዎቹን ቀደምት እንትኖችና ታሪኮችንና እንትኖችን መመዝገብ ኦራል ትራዲሽኖችን መመዝገብ ያስፈልጋል። ግን ካለው ስትራቲግራፊክ ማነው ስትራቴጂክ እንትን ኢምፖርታንስ ቦታው በቀላሉ የሚታወት አይደለም። ምክንያቱም ይሄ አካባቢ አጠቃላይ ሌክ ጣና ዙሪያ ከአህመድ ግንደኝ ጦርነት በኋላ የሮያል ካምፒንግ ሳይት ስለነበረ ቢፎር ዘ ፋውንዴሽን ኦፍ ጎንደር ይሄ ኤሪያ እዛ ውስጥ የሚገባ በጥቅሉ ምናልባት ቀደምትም እንትን ሊኖረው ይችላል። ግን ከሂስቶሪካል ዳራው ተነስተን ቦታው አስፈላጊ እንደሆነ መናገር እንችላለን። ምናልባት እዚህ ጋር አሁን ቅድም እዛ ላይ እንደጠረስከው ቤተክርስቲያኑ ብዙ ጊዜ ከጎንደሪያን ጎንደር ዘመን ወዲህ እንደሆነ ነው የሚያሳየው። ለምን የድንጋዮቹ አቀማመጥ ከጎንደር ጋር በጣም በመሳድ ነው። ጎንደር ከጎንደር በፊት የነበሩት ግን ድንጋይ በድንጋይ ላይ በማስቀመጥ ነው ነበር የሚሰሩት። ይሄኛው በመሳክ ስለሆነ ምናልባት ከጎንደር ወዲህ እንደተሰራ ይገመታል። ጄምስ ብሩስም ከዚህ ሲያልፍ ወራባ ላይ እንዳደረ ያም ያመለክተው አትሊስት ሲምፕል ቤተክርስቲያን ብቻ ሳይሆን ከፍ ያለ እንደ ከተማ አይነት የንግድ መስመሮች የሚያርፉበት ቦታ እንደሆነ ምልክቶች አሉ። አንደኛው ነገር ይሄ የህንጻ ፍርስራሽ በቂ ነው፣ ይህንን ግምትም ጥናትም ለመውሰድ። ከዛ ባሻገር ሲቆፈር የተለያዩ ቁሳቁሶች ተገኝተዋል። ጽናሃ፣ ቁልፍ፣ የተለያዩ የቤተክርስቲያን መገልገያ እንደ ቃጭል ምናምን የመሳሰሉ እቃዎች ተገኝተዋል። ስለዚህ እነሱ እንደ አርቲፋክት ሆነው ወይም እንደ መረጃ ሆነው የመነሻ ጥናት ለማድረግ ይሆናል። አሁን እንግዲህ ቀጣይ ሙሉ ጥናት ሲደረግ ነው አጠቃላይ ያለውን ሁኔታ ምን ይመስል እንደነበረ፣ እውነት ይህ አካባቢ ከተማ ነበር ወይ፣ እድሜውስ ምን ያህል ነው፣
የሚለውን ጥናት የሚፈታው ይሆናል። ለመነሻ እንዲሆን ግን የህንጻ ፍርስራሹና በቁፋሮ ጊዜ የተገኙ አጽሞችም የተለያዩ ቁሳቁሶችም መነሻ ይሆናሉ። አካባቢውንም አሁን ዞር ዞር ብለህ ብታይ ብዙ የሸክላ ብረት እና የማዕድናት የሚመስሉ እንትኖችን ታገኛለህ፣ አርቲፋክቶች ይገኛሉና እነሱ መነሻ በማድረግ ነው። ይሄ ብቻ አይደለም። በነገራችን ላይ በየቦታው ያው እንግዲህ አሁን ያለነው ለምባ ጽዮን ቀበሌ እና ለምባ ቦርደር ላይ ነው። ሁለት ቀበሌ አዋሳኝ ላይ ነው። የጽዮን ቀበሌ ነው ይሄ። ከዚህ ከፊት ለፊታችን ለምባ አርባይቱ ይገኛል። የኖራ ግንብ የተሰራ ነው። በዚህ በደቡብ በኩል ደግሞ የፍርቃ አለ፣ ደብረ ሲና ኢየሱስ የሚባል ቤተክርስቲያን እና ፍርቃ ተክለ ሃይማኖት አለ። በዚህ ጋር ስንሄድ ጨራ ኪዳነ ምሕረትን እዚህ ጋር እናገኛለን። ጥንታዊ ነው። አሁን መዘረዘረልህ እንደዚሁ የኖራ ግንብ የነበራቸው ጽዮን ማርያም እዚህ ጋር አለ። ባህሪ ግንብ በሰሜን በኩል እናገኛለን። እንደዚሁም ሰሜን ላይ ገዛው ሚካኤል የሚባል ላይ የዱኬ ላይ ዘንጋጅ ማርያም ይገኛል። እዚህም ለምባ ማርያም ስታየው አጠቃላይ ሰርክሉ ወይም ዙሪያው በጥንታዊ ቅርሶች በኖራ ግንብ እንደዚህ የተሰሩ ግን ፍርስራሽ ሆነው ያሉ ቅርሶች ይገኛሉ። እነዚህን ሁሉ ስናያቸው አካባቢው በሆነ ወቅት ጥንታዊ ከተማ እንደነበረ ምልክት ይሰጣል። ዙሪያ ገባ ከዚህ ሰጓጅ ጊዮርጊስ አጠገብ አቦ የሚባል ቦታ አለ። አሁን እሱ ቦታ ቁፋሮ እንዲደረግ የአካባቢ ማህበረሰብ ይጠይቃሉ። እነሱም እዚህ ያለው ማህበረሰብ ቆፍሮ ይህንን ስላወጣ እኛም ልንቆፍር ነው ፈቃድ ይሰጠን የሚል ጥያቄዎችንም እያነሱ ነውና አካባቢውን ስታየው ብዙ ይህንን ለማለት የሚያስደፍሩ ጥንታዊ የህንጻ ፍርስራሾችና ቅርሶች ይገኛሉ። እንግዲህ ዋናው ነገር አካባቢው ትኩረት አጡ ነበር። የሚታወቀው አብዛኛውን ጊዜ የተለያዩ ፈረንጆች መጥተው የጂሱቶች የነበሩበት አካባቢ ቦታ ነው የሚታወቀው። በታሪክም ለምሳሌ ባህር ግንብ፣ ጉዛራ፣ ሲሲኒዮስ እንላለን እንጂ ወረዳው በጣም ትልቅ የታሪክ ቦታ ያለበት የተለያዩ ቦታ ያለበት ቦታ ነው። ይህ ቦታ መገኘቱ አብዛኞቹ ተመራማሪዎች ትኩረት እንዲያደርጉ አድርጎታል። ዋናው ያስረዳ ነው። አብዛኛውን ጊዜ እኛ የምናውቀው በአይናችን የምናየውን ብቻ ነው። ለምሳሌ ባህር ግንብ እናያለን፣ ጉዛራ እናያለን፣ ሲሲኒዮስ እናያለን። በአይናችን የምናየውን ብቻ ነው፣ ከመጽሐፍ ላይ ተጽፎ ያገኘነው ነው። ግን ገና የተቀበሩ የሚወጡ ታሪኮች መኖራቸውን የጉዛራ አመላካሽ ነው። የጎረባ መረጃ ትልቅ አመላካሽ ነው። ለምሳሌ እንደ ፍርቃ ብንወስድ ከፍተኛ የታሪክ ቦታ ያለበት፣ ደንጎርሳ ጊዮርጊስ ብንወስድ፣ አሯጌን ብንወስድ፣ ማርያም ውሃን ብንወስድ አጠቃላይ ይህ ቦታ ላይ ፈላሻዎች የነበሩበት አካባቢ ነው። አገዎች የነበሩበት አካባቢ ነው። ብዙ የታሪክ መረጃዎች ነው ያሉትና እኔም አሁን አጋጣሚ የታሪክ ጽሁፌን እዚህ ነው የምሰራው እና እየሰራሁበት ባለበት ሁኔታ ማገኘው መረጃ አስገራሚ ነው። በዛው ይሄ ከዚህ ጋር አብረው የታሪክ መረጃ እንደሚያሳየው ከዘንጋጅ ማርያም አለች፣ ገዞም ይባላል፣ እንደዚህ የፈረሰ ቤተክርስቲያን አለ። በዚህ አካባቢ ብቻ ከዚህ ጋር ተያይዞ አብሮ የፈረሱ ቤተክርስቲያኖች ከ5 በላይ አሉ። ይህም ደግሞ ቁጭ ብሎ በቁፋሮ ቢረጋገጥ ከዚህ የበለጠ መረጃ መውጣት ይችላል እና እኛ ትልቅ ለምርምር መነሻ እና እንድንነሳሳበትና ትልቅ አመላካሽ ሆኖ ያገኘ ነው። እንዲህ አይነት ታሪካዊ ቦታዎች መገኘታቸው ለሀገሪቱም ሆነ ለአካባቢው ማህበረሰብ ያለው ፋይዳ ምን ይመስላል ስንል ጥያቄያችን አክለንናቸው ነበር። ክፍተቶችን ይሞላል። በታሪክ ውስጥ ወጥ የሆነ ታሪክ ሙሉ የሆነ ታሪክ የለም። ወጣ ገባ ያለ ስለሆነ ይህ አንዱ የዚህን አካባቢ የጎንደርና ፕሪ ጎንደሪያን ታሪክ ክፍተት ይሞላል ብለን እንገምታለን። ሲያልቅ መጀመሪያ ላይ መንግስት የአካባቢውን መረጃ ምንድነው ያለው ብሎ ማጥናት አለበት። ከህብረተሰቡ ጋር መጓየት አለበት። ህብረተሰቡ ደግሞ ታሪኩን በሚገባ አውቆ ለትውልድ ማስተላለፍ አለበት። አሁን ብዙ ታሪኮች እየጠፉ ነው ያሉት። ምክንያቱም ታሪክ ቅብብሎች ነው። አሁን ታሪክ የሚያውቁ ሰዎች ያን መረጃ ዶክመንትን መሆን አለበት። በመረጃ በቪዲዮም ሆነ በተለያዩ ታላቅ ሰዎች ላይ ካልተደራጀ ታሪኩ ይጠፋል፣ በቁፋሩ ብቻ ይሆናል እና እነዚህ መረጃዎችን መንግስትም ህብረተሰቡም አጠቃላይ የሚመለከተው አካልም ስቴክሆልደሩም ዩኒቨርሲቲዎችም ምሁራኖችም መረባረብ አለባቸው። ያ ካልሆነ ታሪክ የሌለው ህዝብ ደግሞ ዋጋ ቢስ ነው እና ታሪካችን የሚቀጥሉት ለመተላለፍ ሁሉም አካል መንግስት ብቻ ሳይሆን ሁሉም አካል መሳተፍ አለበት ብዬ አምናለሁ። ቅርሶች እንግዲህ አንድ ማንነትን ነው
ታሪክን ነው የሚያሳዩትና ይህንን ማንነትና ታሪካችንን እያወቅን በመጣን ቁጥር ስለ ራሳችን ያለን ነገር እያደገ ይሄዳል፣ ከፍ ይላል። ሁለተኛ ይህንን መስራት የሚችል እውቀት እኛ ጋር እንደነበረ ከባህላችን፣ ከታሪካችን፣ ከአጠቃላይ ከማህበረሰባዊ መስተጋብራችን አኳያ የእውቀት ምንጭ ይሆናል። ብዙ ጊዜ አገር በቀል እውቀቶች ተሰንደው የተቀመጡ አይደሉም። በአፍ የሚተላለፉ እንደዚህ ነበረ የሚለውን ነገር በተግባር ተመራምረን አጥንተን የነበረውን እውቀት መመለስ የሚያስችል እውቀት ምንጭ ሆነው ያገለግላሉ። ከዛ ባሻገር የኢኮኖሚ ምንጭ ይሆናሉ። የቱሪዝም ስራ አንዱ ጉብኝት እና ገቢ ማስገኘት ነው እና እዚህ አካባቢ በጣም በርካታ ቅርሶች ስላሉ እነሱን ብናስተሳሰር የቱሪስቱን የቆይታ ጊዜ ማራዘም የሚችሉ ለመዝናኛነት የሚያገለግሉ፣ ለጥናትና ምርምር ለትምህርት የሚያገለግሉ እንዲሁም ደግሞ የተለያዩ ስራዎችን ሰርተን የስራ እድል ፈጥረን ራሳችንን በኢኮኖሚ የምናሳድግባቸውን እድሎች ይፈጥራል። በሁለት ነገር ልናየው እንችላለን። የመጀመሪያው ነገር እንግዲህ ምንም ጥያቄ የሌለው ተጨማሪ የቱሪስት ሀብት ነው። እንግዲህ እዚህ ቦታ ላይ ያለ ማለት እንግዲህ ታገኘን ማለት እውነት ለመናገር ይሄን አካባቢ አብዛኛው ሰው ያውቀው አብዛኛው ሰው ወደዚህ አካባቢ ሲመጣ ቱሪስት ተወካይ ማለት ነው እና በሌላ መንገድ ደግሞ ታሪክ ነው። ቅርስ የታሪክ ተጨባጭ እዚህ ላይ የነበረው ታሪክ ወራሪ ብዙ መረጃዎች እንደሚያሳዩት እንግዲህ የእንጨት ስትራክቸር ነው ወይም ደግሞ በአንድ ዘመን የነበረ የንጉሥ መቀመጫ የነበረ ቦታ ነው የሚባሉ ማርኬት ሴንተርም ነበረ የሚባሉ እንግዲህ ታሪክ ነው እዚህ ተዳፍኖ የነበረው እና ታሪካችን እያወቅ ነው ያለ ነው እና ታሪክን እንድናቅ ተጨማሪ ታሪካችን እንድንጽፍና እንድንመራመር ያደርገናል። መልካም ከወረዳው ካሉት አሁን ከምታነሳሌ ቅርሶች አንጻር በርካታ የቅርስ ሀብቶች አሉ። የሀገር ውስጥ ቱሪዝምን ከማስፋፋት አንጻር ወረዳው ምን እየሰራ ነው? አሁን እኛ ጋር ትልቁ ችግር ያለው ቱሪዝም ሲባል ሁላችንም የምናስበው የውጭ የሚመጣውን የፈረንጁን የቱሪዝም እንቅስቃሴ ነው ብዙ ገቢ የሚያስገኛል ተብሎ የሚታሰበው። አንድም ቱሪዝም ዲፓርትመንቱ ይሄ ቅርስ ቱሪዝም እና ባህል የሚባለው እንዳያድግ ምክንያት ከሆነው ነገር እኛ ኢትዮጵያውያን የራሳችንን የሆነውን ነገር የማወቅ ሀገራችንን የማወቅ ልምዳችን በጣም ደካማ ነው። ስለዚህ እኛም እዚህ ላይ በእውነት ለመናገር ብዙ የሰራን ነገር ከባድ ነው። ምክንያቱም ሰው በቡድን የሆነ የራሱ የሆነ ቀቅኖ አካባቢ ወይም የጉዞ ማህበር እያቋቋመ አካባቢውን በማወቅ በኩል ውስንነት አለ። እኛም በዛ ልክ እየሰራንበት አይደለም። ነገር ግን ቱሪዝሙ ማደግ ያለበት አሁን በዚህ ወቅት እንደምታየው የኮሮና ጊዜ ነው። ቱሪዝሙ በጣም ተጎድቷል ይባላል። ያው ከሰላም ከደህንነትም ጋር እንደዚህ የተገናኘ ብዙ እንቅስቃሴዎች የሉ። ስለዚህ ኢኮኖሚውም በዛ ልክ እየተጎዳ ነው። የሀገር ውስጥ ቱሪዝሙ ያደገ ቢሆን ኖሮ አሁን በተወሰነ መልኩ ዘርፉ ትንሽ ጤናማ ይሆን ነበር። ስለዚህ እዚህ ላይ መሰራት ያለባቸው በጣም ብዙ ስራዎች አሉ። ምናልባት የኢኮኖሚ አቅማችን ለሌሎች ነገሮች ትኩረት እንሰጥ ስላደረገን ወደ ራሳችን የሚመልከት ነገርም ከማህበረሰቡም ከንቃተ ህሊና አኳያም ችግሮች አሉ። እኛም ቢሆን ደግሞ ያን ያክል ገፍተን የሚሰራን አይደለም። በዚህ በኩል ግን መሰራት እንዳለበት ይታመናል። እንደ ተቋምም አንዱ ግብና እቅዱ ሀገር ውስጥ ቱሪዝም ማስፋፋት ነው። ግን በሚፈለገው መንገድ አይደለም የተሰራ። አሁን ትልቁ ችግር እኮ ህዝቡ ሁሉም እየተበላሸ ያለ ታሪካችን አለማወቃችን። ታሪካችን አናውቀውም። ታሪካችን አሁን ፈረንጆች ናቸው እንጂ መጥተው የሚያዩት የኛን ታሪክ እነሱ ያውቁታል፣ እኛ ግን አናውቀው። ይህ ደግሞ ትልቁ ችግሩ ማህበረሰቡ የራሱን ታሪክ አለማወቁ ነው። አንደኛ ግን ቅድሚያ የታሪክ ትምህርት በካሪክለም ደረጃ በስርዓተ ትምህርት ትኩረት አለመሰጠቱ ታሪካችን እንድንጠላ ያደረገና በስርዓተ ትምህርት ላይ ያለው ለታሪክ ትምህርት እይታ ያለው ደካማ መሆን ነው። መጀመሪያ በስርዓተ ትምህርት ደረጃ ላይ በትምህርት ቤቶች ላይ የታሪክ ትምህርት ትኩረት መሰጠት አለበት። ከዚያ ቀጥሎ ግን የዚህ ዋናው ፋይዳ ኢኮኖሚካል ጠቀሜታ ማግኘት አለበት። ቫልዩ
ኢኮኖሚካል ጠቀሜታ ከሌለው ዋጋ የለውም። ስለዚህ መንገዶች መሰራት አለባቸው፣ የተለያዩ ነገሮች መደረግ አለባቸውና ህዝቡ በተለይ ታሪኩን ለማወቅ ትኩረት መሰጠት አለበት፣ ማወቅ አለበት። አለበለዚያ ግን ምን ፋይዳ አለው? እኛ ፈረንጅ ማስተማር አለበት እንጂ ፈረንጅ የኛን ታሪክ ማስተማር አለበት? አሁን እኮ ፈረንጅ ነው የኛን ታሪክ እያስተማረን ያለና ህብረተሰቡ እንዲያውቅ ትልቅ ስራ መሰራት አለበት ብዬ አምናለሁ። ምርምር መደረግ ያለበት ዩኒቨርሲቲዎች ምርምር ማድረግ አለባቸው፣ በሁሉም ቦታ ላይ ትኩረት መስጠት አለባቸው። አሁን ይህን አጋጣሚ ቤተክርስቲያኑ ሲሰራ ነው እንጂ እዚያው የምታየው ቦታ ላይ ያቺ ይታል ካሜራውን ማዞር ይችላል። ያቺ ያታች አሁን ያቺ አብርሃ እዚህ ጋር የወደነች ናት። ያቺ አሁን ዘንዶ የተሰራች ናት። አቦ የምትባል ቤተክርስቲያን ናት። በዚያን ዘመን የተሰራች ናት እና ሁሉንም ቦታ ላይ ምርምር መደረግ አለበት። እዚያ ላይ የምታየው ለዚያ ላይ ቤተክርስቲያን ቀብር ቦታ አለ። በሁሉም ቦታ ላይ ታሪካዊ ቦታ ስለሆነ ድረስ ሁሉም ቦታ ላይ ትኩረት መሰጠን ምርምር መደረግ አለበት። ታሪኩ መደራጀት አለበት እንጂ አንድ የጉዛራን ብቻ ማድረግ አይደለም። ጎንደር ዙሪያ ላይ የታሪክ የቱሪስት ፍልሰቱ እንዲጨምር ታሪካችን መረጃችን ማደራጀት አለብን። እንደገና ደግሞ ይህን ታሪክ ለሚመለከቱ ማሳወቅ አለብን። ታሪኩን ይዘህ መቀመጥ አይደለም። ህብረተሰቡ ካላወቀው አይመጣም፣ ቱሪስቱ ካላወቀው አይመጣም። ስለዚህ ሁሉም አካል የሚመለከተው አካል ታሪኩን ለሚመለከተው አካል ማሳወቅ አለበት ብዬ አምናለሁ። ይህንን ታሪክ እንግዲህ መንግስትም የአካባቢው ማህበረሰብ በጋራ በመቀናጀት ሊጠብቁት ወደፊት የተሻለ አቅም ያለው ትልቅ የቱሪዝም ሀብት እንዲሆን የሁላችን ርብርብ ያስፈልገዋል ብለን እናምናለን። ከዚህ ጋር በምን እየመጡ ነው? የዛሬ የቁርባን ብቻ ሳይሆን በላንድስኬፕ ይሄ ብቻ ጎልቶ እንደዚህ የሆነ